በክርስትና ዓለም መስቀል ከምንም ይበልጣል። መስቀልን የሚያክል ምንም ስጦታ የለም። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል እንደሆነ መጽሐፍ ቅዱስ ይናገራል። ታውቃላችሁ፣ ጌታ ኢየሱስ ክርስቶስ ሰዎችን ሲፈውስ በፈውስ በኩል ፈውስን ነው የሰጠው። ሲያስተምር ሰዎችን ነው ያስተማረው። ሲባርክ ሰዎችን ባርኳል። በረከት ነው የተቀበሉ ሰዎች። ሲሰቀል ግን ራሱን ነው የሰጠው። ራስን አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ይላል መጽሐፍ ቅዱስ። ማለት የፍቅር ጥግ ነው። የፍቅር ጥግ ለሌሎች መሞት፣ ራስን ለሌሎች አሳልፈው መስጠት፣ ህይወትን ለሌሎች አሳልፈው መስጠት የሚያክል ፍቅር ዓለም ላይ የለም፣ የትም የለም። እና በሁሉም በኩል ኢየሱስ ክርስቶስ የተቆረሰበት መንገድ አለ። የሰጠበት መንገድ ሰጥቷል። ፈውስ ሰጥቷል፣ ምህረት ሰጥቷል፣ ትምህርት ሰጥቷል፣ በረከት ሰጥቷል። በመስቀል ግን ራሱን ነው የሰጠው። ተባረኩ።